ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ስራ ይዤላችሁ መጥቻለሁ። ከዚህ በፊት ክፍል 1 ክፍል 2 እና ክፍል 3 ላይ ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ስንሰራቸው የነበሩት ኤክሰርሳይዝ ናቸው። ቢያንስ ጣቶቻችን እንዲፍታቱልን ሊያደርጉልን የሚችሉ ነገሮችን ነው ስንሰራ የነበረው። ዛሬ ደግሞ ወደ ተግባር የምንገባበት ሰዓት ነው። ያ ምንድነው? የሰራነውን ኤክሰርሳይዝ ወደ ሜጀር ስኬል እንቀይረዋለን ማለት ነው። ሜጀር ስኬል እንገነባለን። አሁን እዚህ ጋር ትልቅ ፖይንት ነው ይዤላችሁ የመጣሁት። ይህ ፖይንት አንድ ፎርሙላ አለኝ። በዛ ፎርሙላ መሰረት ሜጀር ዲያቶኒክ ስኬል ነው ማሳያችሁ። ሜጀር ዲያቶኒክ ስኬል ፎርሙላ ምንድነው? አሁን ለምሳሌ እኔ ዶ ላይ ባሳያችሁ፣ ዶ ላይ ብሰራላችሁ እናንተ በዶ በተሰራበት መንገድ ሌሎችንም ዲ ላይ፣ ሲ ሻርፕ ላይ ማንኛውንም ወይ ደግሞ ናቹራል ሜጀር መገንባት ትችላላችሁ። በጣም ቀላልና ቀላል ነው የሚያደርግላችሁ። ፎርሙላ ምንድነው? ቶንና ሴሚቶን ነው የምንለው። ቶንና ሴሚቶን። ቶን ምንድነው? ሴሚቶን ምንድነው? ቶን ማለት ሙሉ ድምጽ ማለት ነው። ሙሉ ድምጽ። ሴሚቶን ደግሞ ግማሽ ድምጽ ማለት ግማሽ ድምጽ። አሁን ለምሳሌ እዚህ ጋር ዶን ባሳያችሁ፣ እዚህ ጋር ዶን፣ ከዶ ቀጥሎ ማን አለ? እዚህ ጋር አንድ ጥቁር ቃት አለ፣ ሻርፕ እንለዋለን። ዶ ወይ ደግሞ ሲ ሻርፕ፣ ከሲ ሻርፕ ዲ፣ ከዲ ዲ ሻርፕ። እነኚህ ጥቁር ቃታዎች በዚሁ አጋጣሚ ያው ወደ ላይ በሄድን ቁጥር እየጨመረ ነው የሚሄደው። አሁን ለምሳሌ ከሲ ወደ ላይ በሄድን ቁጥር ወደ ታች ስንሄድ እየጨመረ ይሄዳል። ይሄ ምንድነው? ከሲ አሁን አንድ ዘፋኝ እዚህ ጋር እየዘፈነ ሲ ላይ እየዘፈነ ግማሽ ጨምርልኝ ቢል ሻርፕ ነው የምናደርገው። ሻርፕ ማለት መጨመር ነው። ፍላት ደግሞ መቀነስ ነው። ከሲ ላይ ሻርፕ አድርጉልኝ ቢል እዚች ጋር ጥቁር ቃታ ላይ ነው ሜጀሩን የምናደርግለት። እቺ ሲ ሻርፕ ነች። ከዛ እዚህ ጋር ይሰራል ማለት ነው ዘፋኙ። አሁንም ወይ ደግሞ ሲ ብሎ እንዲህ ነው የምንለው አይደለ? ከዲ ደግሞ ዲ ላይ እየሰራ ደግሞ አይቀንስልኝ ወይ ደግሞ ፍላት አድርግልኝ ካለ ፍላት መቀነስ ነው ብያችኋለሁ። መቀነስ አለብን ማለት ነው። ከዲ ወደ ዲ ፍላት አያችሁ። ከዚህ ሻርፕ ነበር፣ ወደዚህ ስንመጣ ወደዚህ በመጣን ቁጥር ሻርፕ እየሆነ እየጨመረ ይሄዳል ማለት ነው። ወደዚህ በተመለስን ቁጥር ደግሞ ፍላት እየሆነ እየቀነሰ ይሄዳል። እዚህ ጋር እዚህ እየዘፈነ ሲሽ ላይ እየዘፈነ ቆይቶ አንድ ዘፋኝ ሻርፕ አድርግልኝ ወይ ደግሞ ግማሽ ጨምርልኝ ቢል ግማሽ ነው የሚሆነው። ግማሽ ጨምርልኝ ቢል ሲ ሻርፕ ላይ ይሆናል ማለት ነው። እዚች ጋር ወይ ደግሞ ዲ ላይ እየዘፈነ አይ ግማሽ ቀንስልኝ ቢል ፍላት ወይ ደግሞ ፍላት አድርጉልኝ ቢል ዲ ፍላት ነው የምናደርግለት። ገብቷችኋል? ዲ ፍላት ነው የምናደርግለት። ወደዚህ ስንመለስ ሻርፕ ሆነች፣ ስንመጣ ደግሞ ምን ሆነች? ፍላት ሆነች ማለት ነው። ከሲ እስከ ዲ ያለው ሙሉ ድምጽ ነው። ሙሉ ድምጽ ነው የሚባለው ከሲ እስከ ዲ። ምክንያቱም እዚች ጋር እንዳለች። ከዚህ ግማሽ ድምጽ ጨምሩልኝ ካለ እዚህ ጋር ነው የምንሆነው አይደለ? ከሲ ሻርፕ ላይ ነው አይደለ? ከሲ ሻርፕ ደግሞ ሙሉ አድርጉልኝ ቢል ሲ ላይ እየተጫወተ ሙሉ ጨምሩልኝ ቢል ምንድነው የምናደርገው? ይሄው ግማሽና ይሄች ግማሽ ሲደመር ሙሉ ሆነ ማለት ነው። ሙሉ። አሁን ምንድነው ቶንና ሴሚቶንን ለማስረዳት ነው ሁሉ ምላችሁ። እና ምንድነው ከሲ እስከ ሲ ሻርፕ ያለው ሴሚቶን ነው። ሴሚቶን። አሁን እዚህ ጋር ሴሚቶን ሆነ፣ እዚህ ጋር ሲመጣ ቶን እንለዋለን። ይሄው ከሲ ተነስቶ 1 2 ግማሽ ሙሉ ይሆናል። ግማሽና ግማሽ ሙሉ ይሆናል። ከዚህ እስከዚህ ያለው ቶን እንለዋለን። እዚች ጋር ስላለች ማለት ነው። ሲ ሻርፕ ዲ ቶን። አሁን እዚህ ጋር የሲ ሜጀርን ዲያቶኒክ ስኬል ልገነባላችሁ ነው። ከሲ እስከ ዲ ቶን ነው። አሁንም በተመሳሳይ ከዲ ማን አለች? ወደዚህ በሄድን ቁጥር ሻርፕ ነው ብያችኋለሁ። ሻርፕ ነው። ከዲ እቺ ምን ትሆናለች? ሻርፕ ነች ለዲ ማለት ነው። ለዲ ሻርፕ ነች። ዲ ሻርፕ ከዛ ዲ ብለን ኢ ነው አይደል የምንለው ናቹራል ሜጀሩ እዚህ ጋር ኢ አለ
ተረዳችሁኝ? በዚሁ አጋጣሚ መጀመሪያ ሲ ዲ ኢ ኤፍ ጂ ኤ ቢ እነኚህ ናቹራል ሜጀር ናቸው። አሁን የጠራውላችሁ ናቹራል ሜጀር። ከዛ ራሱን ሲደግም ሲ ደግሞ እዚች ጋር አለች። የመወፈርና የመቅጠን ነው እንጂ ልዩነታቸው ድምፁ ተመሳሳይ ነው። እዚህ ጋር ሲ እያለ ሄዳል። ወደዚህ ብንመጣ ደግሞ እዚህ ጋር አለ ሲ። ኦክታቭ ነው የሚለየው። አሁን እዚህ ጋር ኦክታቭ ነው የመቅጠንና የመወፈር ልዩነት ነው ያለው እንጂ ተመሳሳይ ነው። እዚህ ጋር መጥቶ ራሱን ነው የሚደግመው። ሲ ዲ ኢ ኤፍ ጂ ኤ ቢ ብሎ ሲ። ከዚህ ውጭ ሌላ የለም። ሲ ዲ ኢ ኤፍ ጂ ኤ ቢ አለቀ። ከዚህ በመሃል ግን ምናልባት ሻርፕና ፍላቶች ሊኖሩ ይችላሉ እንጂ ከዚህ ውጭ ሲ ዲ ኢ ኤፍ ጂ ኤ ቢ ብለን ቀጣይ አንሄድም። ወይ ደግሞ ሲ ዲ ኢ ኤፍ ጂ ብለን ኤች አንልም። የለም እንደዛ የሚባል ነገር። ናቹራል ሜጀር የሚባሉት ሲ ዲ ኢ ኤፍ ጂ ኤ ነው የሚለው። ጂ ካለ በኋላ ኤች አይልም። ጂ ካለ በኋላ ኤ ብሎ ቢ ነው የሚለው። ከዛ በኋላ ሲ ይደግማል። ይኸው ከዚህ ከሁለት ጥቁር ቃታ የመጀመሪያዋ ሲ ነች። ተረዳችሁኝ? ከሁለት ጥቁር ቃታ የመጀመሪያዋ ሲ ነች። ከዛ በኋላ ከሁለት ጥቁር ቃታ መሃል ያለችው ደግሞ ዲ ነች። ከዛ በኋላ ሁለት ጥቁር ቃታ ጨርሶ ያለችው ኢ ነች። ከዛ በኋላ እዚህ ሶስት ጥቁር ይታያችኋል። እዚህ ጋር ሶስት ጥቁር፣ የመጀመሪያው ደግሞ ኤፍ ነው። ከዛ በኋላ ጂ ኤ ይላል። እነኚህ ሶስት ጥቁር ቃታዎች ሲጨርሱ ቢ ይላል። ከዛ እዚህ ጋር ያለችው ሁለት ጥቁር ቃታ እዚህ ጋርም አለች። ታያችኋል? እዚህ ጋርም አለ። ከዛ እዚህ ሁለት ጥቁር ቃታ ሲጀምር ይሄን ማን ብለናል? ሲ ብለናል። እዚህ ጋርም ሲ ነው። አሁን ይህን የምላችሁ ምንድን ነው? ሜጀር ስኬል ለመገንባት እንዲያመቸን መጀመሪያ ሲዲ ኢኤፍ ጂ ኤ ቢ የሚለውን ማወቅ ስላለባችሁ ነው። ከዛ በኋላ ደግሞ ሲ ሻርፕ፣ ወደዚህ በሄድን ቁጥር ሻርፕ ነው ብያችኋለሁ። ሲ ሻርፕ፣ ዲ ሻርፕ፣ ኢ ሻርፕ ልንል እንችላለን። ኢ ሻርፕ ኤፍ ነው ይሄ፣ ኢ ብለን ኤፍ ነው ግን ኢ ሻርፕ ልንል እንችላለን። ምክንያቱም መጨመር አይደለ? ሻርፕ ማለት መጨመር ነው። ኢ ሻርፕ ልንል እንችላለን። ወይ ደግሞ ኤፍ ነው ወይ ኤፍ ነው። ኢ ሻርፕ ማለት በተዘዋዋሪ በሌላ ስሙ ኤፍ ማለት ነው። ኤፍ ብለን ደግሞ አሁን ኢ ጥቁር ቃታ ለኤፍ ምን ይሆናል? ሻርፕ ነው። ከዛ ጂ፣ ከጂ ደግሞ ይሄ ምን ይሆናል? ጂ ሻርፕ። ከዛ ኤ፣ ይቺ ቃታ ምን ትሆናለች? ለኤ ሻርፕ ነች። ከዛ ቢ፣ አሁን እዚህ ጋር ኢ ላይ እንደነገርኳችሁ ኢ ይቺ ኤፍ ነች። ኤፍ ደግሞ ለኢ ሻርፕ ነው ብለናል አይደለ? ወይ ደግሞ ኤፍ እንለዋለን ወይ ደግሞ ኢ ሻርፕ ብንለውም ችግር የለውም፣ ያው መጨመር ስለሆነ። ከዛ ቢ ላይ እንመጣለን። ቢ ካልም በኋላ ሲ ምኑ ነች? ልክ እንደዚህ ሻርፕ ነች ማለት ነው። እየጨመረ ነው አይደለ? ስለዚህ ከጨመረ ሻርፕ ልንለው እንችላለን። ቢ ሻርፕ ወይ ደግሞ ሲ ልንል እንችላለን። ሻርፕ ከዚህ በፊት ያው መሀል ላይ ጥቁር ቃታ ስለሌላቸው ሻርፕና ፍላት የለውም ምናምን በሚል ነገር እስከዛሬ ነበረ። አሁን ግን ያው መጨመር ከተባለ ሻርፕ ነው ማለት ነው። ስለዚህ ሻርፕ ልንለው እንችላለን። እሺ፣ በተቃራኒ ደግሞ ስንመለስ ደግሞ ከዚህ ከሲ ነች አይደለ? ስንመለስ ፍላት ሊሆን ይችላል። ገብቷችኋል? ይሄ ሲ ፍላት እንለዋለን ወይ ደግሞ ቢ ይህች ደግሞ ቢ ፍላት እንላታለን። ከዛ ኤ ፍላት፣ ጂ ፍላት፣ ኤፍ ፍላት ወይ ኢ፣ ከዛ ኢ ፍላት፣ ዲ ፍላት፣ ሲ። አሁን እነኚህን ካወቃችሁልኝ በኋላ ቶንና ሴሚቶንን በደንብ ለማስረዳት ሞክራለሁ። ስለዚህ አሁን ቅድም እንደጀመር ነው ሲ ሻርፕና ዲ ያለ፣ ሲ ሻርፕን ጨመር ነው ግማሽ ድምፅ፣ ዲ ላይ ስናርፍ ሙሉ ድምፅ ሆነ። ስለዚህ ይሄ ምንድነው? ቶን። በፒክቸር አሳያችኋለሁ በነገራችን ላይ። ከዚህ እስከዚህ ቶን። አሁንም ልክ እንደዚህ እዚህ ጋር ስንመጣ ደግሞ ከዲ ሻርፕ ኢ ሙሉ ድምፅ ሆነ ማለት ነው፣ ቶን። ስለዚህ እንዴት ሆነ? ቶን ቶን ቶን፣ ይሄው ቶን። እዚች ጋር ግማሽ ድምፅ ብቻ ነው ያለው። መሀል ላይ ምንም አይነት ቃታ ስለሌለ ጥቁር ቃታ ወይ ጥቁር ኪ ስለሌለ ግማሽ ድምፅ ነች እቺ። ከኢ እስከዚህ ግማሽ ድምፅ ነች። ሴሚቶን ትሆናለች። ተረዳችሁኝ? ሴሚቶን
ይሄው ቶን ቶን ሴሚቶን። ከዛ በኋላ ደግሞ እዚህ ጋር ወደዚህ ስንመለስ መሀል ላይ አንድ ቃታ ስላለ ግማሽ ግማሽ ሙሉ ይሆናል። ቶን ይሆናል። ይሄም ልክ እንደዚህ ግማሽ ግማሽ ሙሉ ይሆናል ቶን። አሁንም ግማሽ ግማሽ ሙሉ ይሆናል ቶን። ከዛ እዚች እስከዚች ይሄው ልክ እንደዚህ ማለት ነው። ልክ ከኢ ወደ ኤፍ ስንመጣ ምንም አይነት ነገር እንደሌለ ወይ ደግሞ ግማሽ ድምጽ ብቻ እንደሆነች ኤፍ እዚህ ጋርም ግማሽ ድምጽ ነች፣ ሴሚቶን ትሆናለች። ይሄ ነው ፎርሙላው። አሁን ምን ሆነ? ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ይሄን ነገር ያዙልኝ። ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ያ ማለት ሙሉ ሙሉ ግማሽ ሙሉ 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 ግማሽ ይሆናል ማለት ነው። በዚህ መሰረት ማንኛውንም አይነት ሜጀር ስኬል ሜጀር ዲያቶኒክ ስኬል መመስረት ይቻላል። አሁን የሰራውላችሁን ልንካና ላሳያችሁ። ይሄው ይሄ ቶን ብያለሁ። እቺ ሙሉ ድምጽ ነው መጨመር ያለብኝ አይደለ? እቺን አንነካም፣ ምክንያቱም ሙሉ ድምጽ ነው የጨመርነው። ከሲ ሙሉ ድምጽ ነው የጨመርነው። ይሰማል? ይሄን ያዝኩ። ከዛ አሁንም ሙሉ ድምጽ ነው የጨመርኩት። ቶን ቶን ነው ያልኩት። አሁንም ሙሉ ድምጽ ይሄው። ከዛ አሁን ደግሞ ግማሽ ድምጽ ነው ሴሚቶን ነው ያልኩት። ሁለት የመጀመሪያ ሁለት ቶን ከዛ አንድ ሴሚቶን ይሄው ሙሉ ሙሉ ከዛ አንድ ሴሚቶን ይሄው። ከዛ አሁንም ሙሉ ድምጽ ነው የጨመርኩት ይሄው። ከዛ አሁንም ደግሞ ሙሉ ድምጽ ነው የጨመርኩት። ይሄንም በተመሳሳይ ሙሉ ድምጽ ነው የጨመርኩት። ቶን 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 ነው ያደረኩት። ከዛ ሴሚቶን ነው ይሄው። ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ተረዳችሁኝ? አሁን አንድ ሜጀር ስኬል ዲያቶኒክ ሜጀር ስኬል ገነባሁ ማለት ነው። በዚህ መሰረት ሌላም ምሳሌ ላሳያችሁ። ከዚህ ቀጥሎ እቺ ቃታ ሲሻርፕ ነች ብያችኋለሁ። ሲሻርፕ አሁን ሲሻርፕን እንዴት እንደምገነባ ላሳያችሁ። መጀመሪያ ያልኳችሁ ቶን ቶን ሴሚቶን፣ ቶን 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 ሴሚቶን ነው ያልኳችሁ። እዚህ ጋር እንዳሳየዋችሁ ይሄው ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ይሄን ፎርሙላ ያዙልኝ። አሁን ሲሻርፕን ስገነባ ፈርስቱን ያዝኩ። ከፈርስት እዚህ ጋር ስጨምር ሙሉ ድምጽ ነው አይደል የጨመርኩት። አሁን ከዚህ ሙሉ ድምጽ መጨመር አለብኝ። ከዚህ ቀጥሎ ይሄ ዲ ነው ያለ አይደለ? ዲ ግማሽ ድምጽ እና ዲ ሻርፕ ሙሉ እዚህ ጋር ስመጣ ሙሉ ይሆንልኛል። ይሄው ቶን አንድ ቶን ቶን። አሁን ደግሞ ሌላ ግማሽ ከዚህ እስከዚህ ያለው ደግሞ ምን ይሆናል? ሙሉ ዲ ሻርፕ ላይ ነኛውን ወይ ደግሞ ኤ ፍላት አሊያም ዲ ሻርፕ ይሄ ግማሽ ድምጽ ነው። እዚህ ጋር ስመጣ ሙሉ ይሆናል። ስለዚህ አሁን ቶን ከዚህ እስከዚህ ቶን ከዚህ እስከዚህ ቶን። አሁን ነኚህ ሶስቱን ያዝኩ። ተረዳችሁኝ? አሁን ሴሚቶን ነው መሆን ያለበት አይደል? አሁን ደግሞ ቶን ቶን ብዬ ሴሚቶን ነው ያልኳችሁ። ልክ እዚህ ጋር እዚህ እስከዚህ ቶን ቶን ሴሚቶን እንዳልኳችሁ። አሁን ደግሞ ከዚህ ስነሳ ከዚህ እስከዚህ ወደ ላይ ቶን ከዚህ እስከዚህ ቶን። አሁን ሴሚቶን አራተኛው ድምጽ ማለት ነው። ሴሚቶን ይቺ ብቻ ነው የምትሆነው፣ ግማሽ ነው የሚጨመረው። ሴሚቶን ማለት ግማሽ ማለት ነው። ይሄው ግማሽ። ከዛ አሁን ምንድነው ያልኳችሁ? 3 ጊዜ ቶን 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 ነው ያልኳችሁ። እዚህ ጋር 3 ቶን 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 መስራት አለብኝ ማለት ነው። ከዛ ይሄን ከያዝኩ በኋላ እዚህ ቀጥሎ ይሄ ቃታ ነው ያለ። ይሄው እንደምታዩት ይሄ ግማሽ ነው። ስጨምር እዚህ ጋር ቶን ይሆንልኛል። ይችን ያዝኩኝ። ከዛ አሁንም ይሄ ግማሽ አለ። እዚህ ጋር ስደርስ ሙሉ ይሆንልኛል። ይሄን ያዝኩኝ። ከዛ በኋላ ይሄው ቶን ቶን ቶን። አሁን ደግሞ ምንድነው ብያችኋለሁ? ሴሚቶን ነው መሆን ያለበት ብያለሁ አይደለ? ሴሚቶን። እስኪ ቆይ እዚህ ጋር ቶን ቶን ሴሚቶን ቶን ቶን። አሁንም አንድ ቶን መሆን አለበት፣ ሁለት ጊዜ ብቻ ስለሆነ ይሄው ለምሳሌ እዚህ እስከዚህ ሴሚቶን ሲጨመርበት ቶን ይሆናል። ይሄን ያስኩኝ በፎርሙላ መሰረት ቶን ቶን ነው መሆን ያለበት።
ከዛ አሁንም እዚህ ጋር ይመጣል ግማሽ፣ እዚህ ጋር ሙሉ ይሆናል ቶን አለቀ። አሁን ሴሚቶን ነው መሆን ያለበት። እችን ይዛለሁ። ከዛ እዚህ እስከዚህ ይመጣሉ ቶን ቶን። አሁን ደግሞ ሰበንዙልን ሰራ ነው ሴሚቶን። እዚህ ጋር ሲመጣ ቶን። ከዛ ራሱን ይደግመል ሲሻርፕ። ይሄው እዚህ ጋር ሁለት ጥቁር ቃታ የመጀመሪያው ሲሻርፕ ነው። እዚህ ጋርም ይሄው ሲሻርፕ አለ ብዬ እዚህ ቶን ካልኩ በኋላ ሌላ ምንም ነገር ስለሌለ ሴሚቶን አይደል መጨረሻው ሴሚቶን። ይሄው ግማሽ ድምጽ ጨመርኩበት አለቀ። ቶን እዚህ ጋር እዚህ እስከዚህ ቶን፣ እዚህ እስከዚህ ቶን፣ ከዛ እዚህ እስከዚህ ሴሚቶን ነው መሆን ያለበት ብለናል። ሴሚቶን። አሁን ደግሞ 3 ጊዜ ቶን ቶን ነው ማድረግ ያለብን ብለናል። 3 ጊዜ ቶን 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 ሴሚቶን። እየገባችሁ እንደሆነ ተስፋ አደርጋለሁ። በጣም ቀላል ነው። በጣም ወሳኝ ነው ደግሞ ወሳኝ። ቀላል ሆኖ ግን ወሳኝ ነገር ነው ይሄ ነገር። ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ይችን ፎርሙላ ከያዛችሁ ሜጀር ዲያቶኒክ ስኬል ገብቷችኋል። ሜጀር ዲያቶኒክ ስኬል መገንባት ይቻላል። በጣም ቀላል ስለሆነ ማለት ነው። በጣም ደግሞ ጠቃሚ ፎርሙላ ነች። በዚህ መሰረት ሌሎችን መስራት ይቻላል። ወደ ዲ መምጣትም እንችላለን። አሁን ለምሳሌ ሲን እና ሲ ሻርፕን አሳየዋችሁ። ከዛ ደግሞ የዲን ማሳየት እችላለሁ። ዲ ሲ ሲ ሻርፕ ብለን ዲ ሲ ብለን ዲ ነው ያልነው አይደለ? ናቹራል ሜጀር አለ እዚህ ጋር ዲ። የዲን ደግሞ ሳሳያችሁ የመጀመሪያው ቶን ቶን ነው። 2 ቶን አይደለ ያልኳችሁ። ከዲ ተነስተን ነው ግን ከዲ እንነሳለን። እዚህ ጋር ግማሽ ድምጽ ሴሚቶን ነው አይደል? ግን ቶን ነው መሆን ያለበት የመጀመሪያው ሴሚቶን። እዚህ ጋር ሲመጣ ቶን ሙሉ ድምጽ፣ ግማሽ ግማሽ ሙሉ። ይሄው አሁን ዲን ካስኩ በኋላ ቶን አይደለ? 1 2 ቶን። ከዛ አሁንም ቶን ነው መሆን ያለበት 1 2 ቶን። አሁን ምን ብያችኋለሁ? ሴሚቶን። አሁን ሴሚቶን ነው መሆን ያለበት። አራተኛው ወይ ፎርዝ ብለን የምንጠራው ድምጽ አለ። ሴሚቶን መሆን ካለበት ይችን ይይዛለሁ ማለት ነው። ይሄው አሁን ደግሞ 3 ጊዜ ቶን 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 ብያለሁ። አሁን እነኝን ፎርሙሎች ሰራለሁ። እዚህ ጋር ተነስቼ ግማሽ ድምጽ፣ እዚህ ጋር ስመጣ ሙሉ 3 ሙሉ ነው የምንጨምረው። ሴሚቶን ቶን፣ ይሄው ይቻለች ቶን። አሁንም ቶን እናደርጋለን። እቺ ወደዚች ማለት ነው። 7ኛው ድምጽ ነው ይሄ። እዚህ ጋር ካሜራ ያው አልመቼ ብሎ ነው ይቅርታ። ሴሚቶን ቶን ራሱን ሲደግም እዚህ ጋር ከሁለት ጥቁር ኪ መሃል ያለችው ዲ ነች። እዚህ ጋርም ኦክታቡ ስለሆነ እዚህ ጋርም ዲ ያለች ማለት ነው። ሶ አሁን ምን አደረግን? ከዲ ግማሽ እና እዚህ ጋር ስንመጣ ይሄ ግማሹ ነው ለዲ ግማሽ ድምጽ ወይ ደግሞ ሻርፕ ነው መጨመር፣ ግማሽ ነው የጨመርንለት። እዚህ ጋር ስንመጣ ሙሉ ይሆንለታል። ቶን ነው ብለናል። ሙሉ ማለት ቶን። ይሄው እዚህ እስከዚህ ደግሞ ሙሉ ድምጽ ይሆናል። ይሄው እዛ ግማሽ ነው የሚሆነው ሴሚቶን። ምክንያቱም ቶን ቶን ሴሚቶን፣ ቶን 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 ሴሚቶን ብያቸዋለሁ። ከዚህ እስከዚህ ሴሚቶን፣ ከዚህ እስከዚህ ቶን፣ ከዚህ እስከዚህ ቶን፣ ከዛ እዚህ እስከዚህ ቶን፣ ከዛ በኋላ ሴሚቶን ይሆናል ማለት ነው። ይሄ ፎርሙላ ቶን ቶን ሴሚቶን፣ ቶን 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 ሴሚቶን። ይሄ ነገር በፒክቸር በደንብ አድርጌ ያሳያችኋለሁ። በጣም ቀላልና ወሳኝ ነገር ነው። በዚህ መሰረት ሌላውንም ሜጀር ስኬል አሁን እኔ ሲ ሻርፕ እንዲን አሳይቻችኋለሁ። በዚህ መሰረት ሌሎቹንም መስራት ትችላላችሁ። ከዛ በኋላ እነኝን ከገነባችሁ በኋላ ክፍል 1 ክፍል 2 እና ክፍል 3 እየሰጧችሁን ኤክሰርሳይዝ በደንብ መስራት ትችላላችሁ ማለት ነው። እና ቤተሰቦቼ በጣም ሲምፕል ነው። በጣም ቀላል ነው። ይሄ ፎርሙላ በቀላሉ ብዙ ሜጀር ስኬል እንድትገነቡ ያደርጋችኋል። አሁን ለጊዜው እነኝህን እንይ እንጂ ወደፊት ደግሞ ሌላም አለ። አሁን ለኮርድ ስናወጣ ደግሞ የኮርድ ፎርሙላ አለው። አሁን ሜጀር ዲያቶኒክ ስኬል ከሆነ ማይነር ዲያቶኒክ ስኬል ደግሞ ስንገነባ ራሱን የቻለ ፎርሙላ አለው።
ያንን ደግሞ ወደፊት አሳያችኋለሁ። ያው እያበረታታችሁኝ ግን ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮመንት እያደረጋችሁኝ ምክንያቱም የምሰራውን ነገር ኮመንት ቦክስ ላይ ካላስቀመጣችሁልኝ ወይ ደግሞ ጥሩ ነው ቀጥልበት፣ አሊያ ደግሞ መጨመር ያለበት ነገር ይሄ ቢጨምርበት ካላላችሁኝ እኔ በምን አውቃለሁ እንደተመቻችሁ። እና እንደዛ እያደረግን አብረን እንሄዳለን። አሁን ለጊዜው ሲ ሻርፕ እንዲን አሳይቻችኋለሁ። ከዛ ወደዚህ እያለን መሄድ እንችላለን። በጣም ቀላል ነው። ከዛ በኋላ ክፍል 1 እና ክፍል 2 ክፍል 3 የሰራነውን ኤክሰርሳይዝ እዚህ ጋር መጠቀም ትችላላችሁ። በጣም ቀላል ነው። አሁን ለምሳሌ እንዘርቻለሁ። ከዛ ወደ ሲ ሻርፕ ስትመጡ ደግሞ የእጃችሁን ፖዚሽን ደግሞ ያሳያችኋለሁ ወደፊት። ያደረጋችሁ ብዙ ነገር መስራት ትችላላችሁ። በጣም ቀላል ነው። ኤዲንም ልክ እንደዚሁ ኤክሰርሳይዝ በደንብ ማድረግ ትችላላችሁ። በተረፈ ደግሞ ይሄን የማሳያችሁን ግራፍ በሚገባ በደንብ እዩት። በጣም ቀለል ያደርግላችኋል። ይህ ግራፍ እንደምታዩት መጀመሪያ ቶን ይላል ቲቲ፣ ከዛ በቀይ የተጻፈችው ኤስ ሴሚቶን ማለት ነች። ከዛ በኋላ ደግሞ ቲቲ የሚለው 3 ጊዜ ቶን ነው። አሁንም በቀይ የተጻፈችው ኤስ የምትለው ሴሚቶን ማለት ነች እና በጣም አሪፍ ያደርግላችኋል። በደንብ እዩት። ለዛሬ ይብቃንና በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ሰላም ቆዩልኝ። ስለምታደርጉልኝ ስለምታበረታቱኝ ነገር እጅግ በጣም አድርጌ አመሰግናለሁ። ይህ ታዴ ዩቲዩብ ነው። ሰብስክራይብ ያደረጋችሁ የሰውን መልካም ጊዜ ይሆንላችሁ። አመሰግናለሁ።